የጥቁር ህዝቦች ሁሉ ድል የሆነው አድዋ ዘንድሮ በተለየ መልኩ እንደሚከበር ተገልጿል። ለኢትዮጵያና ለመላው የጥቁር ዓለም ህዝብ አኩሪ የሆነው የአድዋ ድል ዘንድሮ ከወትሮ በተለየ መልኩ እንደሚከበር ለሰንደቅ የደረሰው ዜና ያመላክታል። በዓሉን ለማዘጋጀት ኃላፊነቱን የወሰደው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የባህልና ቱሪዝም ሚኒስቴር ነው። ሚኒስቴር መስሪያ ቤቱ ከተለያዩ መንግስታዊና ማህበራዊ እንዲሁም ከምሁራን ጋር በመቀናጀት የበዓሉን አከባበር ደማቅ ለማድረግ አያሌ ተግባራት እያከናወነ መሆኑን ተናግሯል። ይህን የጥቁር ህዝቦች ሁሉ ድል የሆነውን አድዋን ለማክበር ዶክመንተሪ ፊልም፣ የስዕል አውደ ርዕይና ልዩ ልዩ ጥናታዊ ወረቀቶች እንደሚቀርቡም ተነግሯል። ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንን ጨምሮ በርካቶች የሚሳተፉበት ዝግጅት እየተካሄደ መሆኑ ተወስቷል። በቅርቡ የባህልና ቱሪዝም ሚኒስትር የሆኑት ዶክተር ሂሩት ወልደማርያም በአዲስ አበባ ዩኒቨርሲቲ ውስጥ የሚታወቁበት መገለጫቸው አያሌ የጥናትና ምርምር ስራዎችን በመስራት ሲሆን እንዲህ እንደ አድዋ ያሉትንም የትልቅ ስብዕናዎች ማሳያ በዓላት ምሁራዊና ህዝባዊ በሆነ መንገድ እንዲከበር መንገድ የሚከፍቱበት ጅማሮ እንደሆነም ይታመናል። በባህልና ቱሪዝም ሚኒስቴር ምክትል የባህል ዘርፍ ኃላፊ የሆኑት አቶ ረመዳን አሸናፊም በዓሉን ደማቅ ለማድረግ በጥልቀት እየሰሩበት መሆኑ ተወስቷል።